እየመጣች ተኛ ቤታችን ሰፊ ነው ማለት አሁን ነውና እንግዲህ ዛሬ ላይ ያብ ያደረገውን ነገር አይታችኋል። አንዳንድ ጊዜ ምን አለ መሰላችሁ አንዳንድ ሰዎች በሆነ ነገር ብትመቷቸው ከዛ በበለጠ ነገር ይመቷችኋል ይባላል። እና እንግዲህ ሄሉ ያን ነገር ስለፈተነችው እሱ ደግሞ ከዛ የበለጠ ጨራሽ አለ። እኔም እንደምትወድኝ በማቀው ኮንፈረንስ ሰሚን ኮንፈረንስ ስለሳመችው እኮ ይሄ በፍቅር አይገልጽም በነገራችን አለ እና እንደዛ ስለሆነ ያው ሄሉም ያው ትታለች እምቢ ብላው ነው ሄደችው። ልክ ናት። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ሁሉ መልካም ነው ያለው አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሳብ ያደርጋችሁ አበረታቱኝ። ከጎን የሆናችሁ ለምታበረታቱኝ ውድ ሀገሬ ልጆች ከልብ አመሰግናለሁ። መጨረሻውን ማየት የጠቀመኝ እንጂ ልክልካቸውን ልነግራችሁ በተለይ ያብን በነገራችን ላይ ያብን ከመናገር ወደ ኋላ የማልልበት ነገር ምን አለ መሰላችሁ? ብዙ ነገሩ ጥሩ ሆኖ ግን በጣም ለሴል ያለው ነገር ከባድ ነውና እንትን የሚገፈትራን ነገር ስሜታዊ የሚሆነው ነገር ይሄ ልክ አይደለም። እንደነገርኳችሁ የሰው ሊፈልጎ ችግር ውስጥ አይገባም። ግን በእንደዚህ አይነት ቅጽበት የሚፈጠሩ ነገሮች አሉ። ስንት ሰዎች አሉ ጆሯቸውን በሽተኛ የሚሆኑ፣ አይናቸው የሚጠፋ፣ እግራቸው አካለ ጎደሎ የሚሆኑ በጣም ብዙ ነገሮች ገባችሁ ውስጣችን ለበሽታ ውስጥ የምንዳረግ ነገር አለና ደግሞ በጣም ነው የሚገፈትራት፣ በጣም ነው ስሊዋን የሚያንቃት፣ በጣም ነው እንትን የሚመታበት ጥፊያ እና በዚህ ልክ እኔ የሆነ ማን ነበር የማየው ናታን የሚባል ታዩት ከሆነ ያች በፊት ቃልዬ ጋር ነበር እሷ ጋር እንደውም ክብር ነበራቸው። በዚህ ልክ አልነበረም። ብሌን የምትባል ልጅ እንደው ከመጀመሪያውም ስገባ አንስቶ በጥፊ ነበር ሲላት የነበረው። ከዛ በመጨረሻ እስካሁን ድረስ ራሱ አይታችኋል። ባለፈው እንዴት አድርጎ እንደመታት በቀበቶ ሁሉ ያው እሷ ያደረገችው ድርጊት ልክ ባይሆንም እንዴት በጥፊያ እንደሚላት ደግሞ እጃቸው ብስምላ እና ሴት ልጅ ሲጀመር ትሰማለች እንጂ አትመታም ይባላል። እና ክብር ይሆናላ መረጋጋት መቻል አለበት። እሷን ስለገፈተራት መውደድ ብቻ ምን ያደርጋል? አንዳንድ ሰዎች ምን አለ መሰላችሁ ከምንም በላይ ብዙዎቻችን ምን እንደዚህ የሚያረጉና ወንዶች የሚያፈቅሩን አይመስለንም። እና ምን ተረዳሁ ደስ ይላል እኮ የሚወደድ ሰው በእናንተ ላይ ተናዶ የሆነ ስሜት ውስጥ ገብቶ ስታዩት በቃ ስለሚወደኝ ነው ብለን እናስባል። ግን ደግሞ ስለሚወደን ብቻኛ ላይ መጮህ፣ ስለሚወደን ብቻኛ መገፍተር፣ ስለሚወደን ብቻ ማይሆን ስድቦችን መሳደብ፣ ስለሚወደን ብቻ እኛን እንደዚህ አይነት ነገር ውስጥ በቃ ይሆናል አይደል እስከ መማታት ደረጃ በኋላ መልሶ የሆነ ችግር ቢፈጠርብን ነው ወይን የሚያስብል ነገር መሆን የለበትም። እና የብዙዎቻችን ሴቶች ችግር ከኔ ጀምሮ እንደዚህ አይነት የማያረጉ ነው ወንዶች ፍቅር ላይ መስለን ይችላል። ግን ደግሞ እንደዚህ ዝም የሚሉ ወንዶች ማስተዋል ያላቸው ወንዶች ጋር መኖር ሲጀምሩ እነዛኞቹ ሲያረጓቸው የነበረው ልክ እንዳልሆነ ትረዳላችሁ። እና ፍቅር በመገፍተር ፍቅር በመሳደብ ፍቅር የሆነ በመናደድ ሊገለጽ አይችልም። እና ከምንም በላይ በቃ ፍቅር ማለት ሴት ላይ ማክበር፣ ማውጣት የሌለባቸውን ቃላቶች አለማውጣት፣ በቃ ማመናጨቅ የሌለበት ከምን ቦታ ላይ እንደሆነ ሚስቱን ቀጥ አድርጎ አስቀምጦ መምከር እንዳለበት በቃ ለሴት ልጅ ክብር፣ ቤተሰቦቿን የማይነካ እሷን የማይነካ ሞራሏን ዝቅ የማያደርግ በቃ ሊሰብራት የማይችል ቃላቶችን ከመናገር መቆጠብ። በቃ እኔ ትክክለኛ ሰው አለ ነው ብዬ ነው የማስበው። በቃ በመረጋጋት ነገሮችን መፍታት የሚችል አንቺ ስትናደጂ ነገሮችን በብልሃት መፍታት የሚችል ወንድ ነው እንጂ እንደዚህ ዝም ስላለ አያፈቅረንም ማለት አይደለም። እንደነዛኞቹ ለምን አልደወልሽም፣ ለምን ስልክ አላነሳሽም፣ ለምን እንዲህ አደረግሽ፣ ለምን እንዲህ ነው ብሎ ስላልተናገረን የማያፈቅረን ይመስለናል። እኔም አሁን እንደዛ ነኝ። በእርግጥ ልምድ ይላችኋል። አረባ ከባከ እንዲሁ ልተኛበት አሁን እንኳን ሱብሃንአላህ አንዴ ድመታል እንዲሁ ያገባው እና ልነግራችሁ የምፈልገው የኔ ሰው ልጅ ፍቅር እንደዚህ አይነት ነገሮች እንዲህ ስላረጋ ያፈቅረኛል ብሎ ማሰብ ይከብዳል። የሰው ልጅ ደግሞ ጸባዩ ነው በነገራችን ላይ እንደነገርኳችሁ ጸባይ አይቀየርም። እና በተፈጥሯቸው እንዲህ አይነት ሰዎች አሉ። እንደነገርኳችሁ እናንተን እኮ ስለሚወዳችሁ ይሆናል። ግን ደግሞ በዛ መልኩ ጉዳት ይመጣብናል ነገ ጧት። ከዚህ የበለጠ ምን እንደሚመጣብን አናውቅምና ፍቅሩን በእንደዚህ አይነት የሚገልጽ ሰው ከባድ ነው። የዛን ሰው ጸባይ ደግሞ እናንተ ከተረዳችሁ እንደዛ የሚያስመቱንን ነገሮች ደግሞ ማድረግ ወይ እኛ መታቀብ አለብን ወይ ደግሞ እነሱ ያንን ነገር ማቆም አለባቸው ወይ ደግሞ ከነሱ መራቅ ነው የሚያዋጣን። ነገባችሁ? ይሄ ልክ ነው ብዬ አላስብም። ስለዚህ እኛ ደግሞ እንደነገርኳችሁ እነዛን ሰው ማስተካከል የምንችለው እኛ እነሱ የሚናደዱባቸውን ነገሮች ከማድረግ እነሱ ስራ ነው ብለው ነው። በእርግጥ በስራ ምክንያት ግን ደግሞ ወላሂ ከስራ በላይ ብዙ ነገሮች ይፈጠሩብናል።
ለስራ ተብሎ ይሄ ነገር አሁን ሄሉ እንደዛ እያደረገ ሲጥላት እንደነገርኳችሁ ውጭ ያን በሚወራወራት ሰዓት ቤት አይደለም አይደለ እንደዛ የሚያረጋት ሻራ ላይ ሁላ ነው እንግዲህ የምትመለከቱት። በቃ በየሜዳው በሚሰሩበት ሁላ እንትን ይላታል። ግን ደግሞ እንኳን ኢትዮጵያና እዚህ ሀገር ላይ ራሱ ከመሬት ምን እንደሚቀመጥ አታውቁም። ጠርሙስ ሊኖር ይችላል፣ የሆነ መስመር ሊኖር ይችላል፣ እሾህ ነገር እንጨት ነገር ሊኖር ይችላል። ስንት ነገር አለ እዛ ሻራ ላይ ገባችሁ አይደለ? እንደዚህ ቆርቆሮ ነገር አጥንት፣ በቃ ብዙ የተለያዩ ነገሮች አሉ። እንደዛ ሲወረውራት የሆነ ነገሯን ቢመታት ተሳሳ አይታችኋታል እንዴት እንደሚጥላትና ይሄ ነገር ለምን እንደሆነ አቅም ቢያቆም ብዬ አስባለሁና በጣም ነው የምፈራው ነው እንደዚህ አይነት ነገሮችን። እንኳን ሰው ወርውሮ ጥሯችሁና እኛ መንገድ ላይ እየተራመድን ማለት ነው ጫማን ሁሉ አሾልኮ የሚወጋና ነገር ምን ያክል እንደሚያምና እንደሚያቆስል ማሰብ አይከብዳችሁም። እና ይህን ነገር ታሳቢ ባደርገው ብዬ አስባለሁ። ብዙ ኮመንተሮች ያኔ ይጽፉለታል ይህን ነገር ከዛሬው በኋላ ቢያስተካክል ብዬ አስባለሁ። ሄሉም ደግሞ በእንደዚህ አይነት ሁኔታ እሷ ራሷን አደጋ ላይ መጣል ካልፈለገ በስተቀር በጣም እነዚህ የሚያናዱ ነገሮችን ባታደርግበት ብዬ ነው የማስበው እኔ። እናንተስ ምን ትላላችሁ? ገባችሁ አይደል? ስለሚወዳችሁ ብቻ እንደዚህ የሚያደርጋችሁ ሰው አንድ ቀን አደጋ ላይ እንደሚጥላችሁ ማሰብ መቻል ይኖርባችኋል። ውድ ቤተሰቦች ይህን ያልኩበት ምክንያት እኔ ወላሂ ስለማሰብ ነው። እንደዚህ ብዙ ነገሮች ይፈጠራሉ። በእንደዚህ አይነት ክስተት የብዙ ሰው ህይወት የተበላሸ ሰዎችን ስለማውቃቸው ነው እኔና እንደዚህ አይነት ነገር የሚያደርግ ነገር ሁሉም ነገር ልክ ሊኖረው ይገባል። በቃ ሁሉም ነገር ልክ አለው እና ልክ ባለው መንገድ ተጓዙ እና ያ በእንግዲህ ፍቅር በመወርወር ስለማይገለጽ መናደድ አንተ ስለምትወዳስ ብቻ መገፍተር የለብህም። ቀስ ብለህ ተረጋግተህ ለማስረዳት ሞክር እላለሁ። በተረፈ ሄሉ እንግዲህ ያው በህልም ምን ታደርግ ነበር ስትለው አንቺማ ብትሄጂ ከዚህ ከተመልካቾች የሚወዱኝን ሰዎች አንደኛይቱን አገባ ነበር በቃ ሂጅ ምናምን። ዛሬማ በኮንፊደንስ ነበር ሲናገር የነበረውና እኛ ሴቶች ደግሞ እንደቻንን ነገር በጣም ነው የምታሳምመን። ምክንያቱም እኛ የምንጠብቀው ከነሱ ይወዱናል ብለን ስናስብ ጥሩ ነገሮችን እንጠብቃለን። ግን እነሱ ከተናደዱ ደግሞ መሆንም የሚችሏትን ነገር ቀይስ አድርጎ እኛ እንድንናደር ሌላ ነገር ነው የሚጠቀሙትና ሄሉም ታዲያ ያልጠበቀችው መልስ ስለሰጣት ተናዳ ነበር። ለማንኛውም ደስ ብሏቸው አሁን እያሳለፉ ነው። ያው ኮመንተሮች እንደሚረግጡት ማቋል ቻናሌ ላይክ ሰባሩ